አልገባኝም። ገብቶሃል? ኢሳ እንድትጠራው ከሌሎች ነቢያቶች ሲለዩት ሁሉም መለያቸው ነው እየተነገረ የመጣው። ኢብራሂምን የአላህ ፍሬንድ ይለዋል። እንትናን አደምን አላህ በእጆች የሰራህ ይለዋል። ሙሳን ተውራትን ጽፎ የሰጠህ በእጅህ ይለዋል። ኢሳ ጋር ሲመጣ ግን ባይዘው ይሄንን በእጁ ሳይሆን ይሄን መልአኩ ገብርኤል ነው የእሱን ተውራትን ጽፎ አልሰጠውም። ተውራትን በእጆቹ ጽፎ አልሰጠውም። አባስ አለ ቻሌንጅ ታደርገኛለህ። እስልምናን ለቀህ ትወጣለህ። ላሳየህ በእጁ ጽፎ እንደሰጠው ባሳየህ። እኔ በእስልምና ጥርጣሬ የለኝም። እስኪ አንተን እስልምና እንዳልቀበል የሚያደርገኝ አንድ ነገር ንገረኝ። ክርስትና እንድቀበል የሚያደርገኝ ይሄ አሁኑ ራሱ እስልምናን ለቀህ እንድወጣ ያደርጋል። ወይር አባስ እኔስ ስለዚህ ግልጽ ነው። ከሌሎቹ ነቢያቶች ኢሳ የሚለይበት ምንድን ነው? ያላ ቃሉና መንፈሱ ነው። በቃሉ አይደለም፣ በአላህ ቃል ነው የተፈጠርነው። እሱ ልዩ የሚያደርገው በቃሉ ተፈጠረ አይደለም የሚለው ፕሊስ አባስ። በነገራችን ላይ በጣም ዛሬ የገረመኝ ነገር ልንገር። አሁን በአሁኑ ሀዲስ አሁን ወንድማችን የተፈጠረ ነው የሚለው ሙሳ ግን ምን አለ መሰለ? ኢሳ ተፈጠረ አላለም። የአላህ ባሪያና መልእክተኛ ወደ ሆነው አለና የአላህ መንፈስና ቃል ወደ ሆነው ነው ያለው። ባይዞ አባስ ነገራችን አብዱልፈተና በጣም የሚገርመው ማለት ነው። ቆይ በጣም የሚገርመው ከለማላህ ማለት ምን ማለት ነው? ከለማላህ ማለት ምን ማለት ነው? ከለማላህና ከሊመላ ይላል። እስኪ ክፈተው። ከሊመላ ቃሉ ነው። ሩሃላህ ደግሞ አብዱልፈታህ አንተ እዚህ ጋር ድራማ ተሰራ። አንተ እስላም አይደለህም። አንተ ራስህ እኮ እየዋሸህ ነው። ለምንድን ነው የምዋሸው? እዚህ ጋር ወሩህ ወከሊማት አይዋ ከሊም ምንድን ነው? ከሊማት ማለት ምን ማለት ነው? ከለም ነው አይደል? አለ በቃላቶቹ አይደለም አይደለም ቃላቶቹ ወከሊማቱ እኮ ነው የሚለው እኮ ቃሉ ወሩህ የማን የእሱን የሚያሳይ ነው። ኖ አይደለም። ልክ ሱራ ቆይ ተረጋጋ። አንድ ቦታዎች ያለ መስሎ እንዳይሆን በቃኝ እስክትል እንሰጠዋለሁ። ሀዲስ ላይ ከፈለግ ቁርአን ላይ እንሰጠዋለሁ።